ወደ ዳማፍ አካዳሚ እንኳን በደህና መጡ። ሰላም እንደምን ቆያችሁ? ልክም ኤስኤቲ በጣም ከባድ ነው፣ ግን ቀላልም ነው። ማሰብን ይፈልጋል። ከኔ ጋር ቆዩ። The ratio between the perimeter and the width of the rectangle is 5:1. The area of the rectangle is 54 centimeters square. What is the length of the rectangle? በፔሪሜትር እና በዊድስ ያለው ሬሽዮ 5:1 ብንል the area of rectangle ደግሞ 54 ሴንቲሜትር ስኩዌር ቢሆነን የሬክታንግሉ ሌንግዝ ስንት ነው የሚሆነን? እሱን ለመፈለግ መጀመሪያ የተሰጠን ሬሽዮ አለ። ፔሪሜትርን ሌታስ ሴይ ፒ እንበልና ከዛ ዊድዙን ደብልዩ እንበል፣ ሌንግዙንም ደግሞ ኤል እንበል። ፔሪሜትር ኦፍ ሬክታንግል ስንፈልገው እንዴት ነው የምንፈልገው? ኢኳል ቱ 2 ሲባዛ ሌንግዝ ሲደመር ዊድዝ ነው የምናደርገው። አሁን ፔሪሜትር ሬሽዮ ዊድዝ ተሰጥቶናል። እሱም ፔሪሜትር ሬሽዮ ዊድዝ ኢኳል ቱ 5:1 ነው ተሰጠን። ይህ ማለት ምን ማለት ነው? ፔሪሜትር ኦቨር ዊድዝ ኢኳል ቱ 5/1 ከማለት እኩል ነው። ይሄ ደግሞ ሲቃለል ፔሪሜትር ኦቨር ዊድዝ ከማን ጋር እኩል ነው? ከ5 ጋር እኩል ነው። ፔሪሜትር ኢኳል ቱ 5 ሲባዛ ከዊድዝ ጋር ነው። ለምን? ፔሪሜትር ኦፍ ዊድዝ ኢኳል ቱ 5 ስለሆነ ኢንክሪስ ክሮስ ስናደርገው 5 ሲባዛ ዊድዝ እናገኘዋለን። ፔሪሜትራችን እዚህ ጋር ስንት ነው? ፔሪሜትራችን 2 ሲባዛ ሌንግዝ ፕላስ ዊድዝ ነው የሚሆነን። ኢኳል ቱ 5 ዊድዝ ሆነልን። በመቀጠል ይህንን ዲስትሪቢዩቲቭ ፕሮፐርቲን በመጠቀም እናባዘዋለን። 2 ሲባዛ ሌንግዝ ሲደመር 2 ሲባዛ ዊድዝ ኢኳል ቱ 5 ዊድዝ ሆነልን። እዚህ ጋር እንምጣ። 2 ሌንግዝ ኢኳል ቱ 5 ዊድዝ ሲቀነስ 2 ዊድዝ እናደርገዋለን። ምንድን ነው ያደረኩት? ይችን 2 ወደዚህ አሻገርኩ። ኮሌክት ላይክ ተርም ነው ያደረኩት። 2 ሌንግዝ ኢኳል ቱ 5 ሲቀነስ 2 3 ዊድዝ ነው የሚሆነን። አሁን ምንድን ነው የምናደርገው? ሌንግዝ ብቻ ለማስቀረት ለሁለት እናካፍል። አሁን ሌንግዝ ብቻ ቀረን። 2 ለ2 1 ነው። 1 ሲባዛ ሌንግዝ ነው። 3/2 ማለት ደግሞ 1.5 ሆነልን። 1.5 ሲባዛ ደብልዩ ማለትም ዊድዝ ሆነልን። አሁን ሌንግዙን አግኝተናል አይደል? 1.5 ዊድዝ አገኘን። ኤሪያችን ተሰጥቶን ነበር። ኤሪያ ኢኳል ቱ የሬክታንግል ኤሪያ ምንድን ነው የሚሆነው? ሌንግዝ ሲባዛ ዊድዝ ነው የሚሆነን። አሁን ኤሪያችን ስንት ነው የተሰጠን? 54 ሴንቲሜትር ስኩዌር ነው የተሰጠን። ኢኳል ቱ ሌንግዝ አግኝተናል 1.5 ዊድዝ ሲባዛ ከዊድዝ እናደርገው ሲባዛ በምን ዊድዝ። ይህ 1.5 ዊድዝ ስኩዌር ይሆነናል። ዊድዝ ከዊድዝ ጋር ተባዝቶ 54 ሴንቲሜትር ስኩዌር ኢኳል ቱ 1.5 ዊድዝ ስኩዌር ሆነልን። ዊድዝ ስኩዌሩን ብቻ ለማስቀረት ምንድን ነው የምናደርገው? 1.5 እናደርገዋለን። ይህንን ለ1.5 ይህናውን ለ1.5 እናካፍለዋለን። ይህ 1.5 ለ1.5 1 ነው። 1 ሲባዛው ዊድዝ ስኩዌር ደግሞ ዊድዝ ስኩዌር ነው የሚሆንን። ኢኳል ቱ 54 ሲካፈል ለ1.6 ደግሞ 36 ሴንቲሜትር ስኩዌር ይሆነናል። አሁን ይህንን ስኩዌር ሩት እናደርግ። ይህ 2 ይህንን ሩት ታጣፋለች። አሁን ዊድዝ ብቻ ቀረች። 36 ከስኩዌር ሩት ስትወጣ 6 ሆነች። ሴንቲሜትር ስኩዌር ከስኩዌር ሩት ሲወጣ ሴንቲሜትር ብቻ ይሆነናል። አሁን ዊድዝ አገኘን። ዊድዝ ካገኘን ፈልጉ የተባለን ነገር ምንድን ነው? ሌንግዝ ነው። ስለዚህ አሁንም እዚህ ጋር መተን እዚህ እንምጣ። 54 ሴንቲሜትር ስኩዌር ኢኳል ቱ ይህንን ፎርሙላ ቤዝ በማድረግ ማለት ነው ሌንግዙ ለመፈለግ ሌንግዝ ሲባዛ ዊድዝ አለን ስንት? 6 ሴንቲሜትር። አሁን ሌንግዝ ብቻ ለማስቀረት ይሄንንም ለ6 ሴንቲሜትር እናካፍል፣ ይሄንንም ለ6 ሴንቲሜትር እናካፍል። ይህ 6 ሴንቲሜትር ከዚህ 6 ሴንቲሜትር ጋር ሲካፈል አንድ ብቻ ይመጣናል። አንድ ሲባዛ ሌንግዝ እናደርገው ሌንግዝ ብቻ ይሆነናል።
ለንግዝ ብቻ 54 ሲካፈል ለ6 እናደርገው ደግሞ ስንት ነው የሚመጣልን? 9 ነው የሚመጣልን። አሁን ሴንቲሜትር ስኩዌር ነው አይደል? አንዱ ሴንቲሜትር ነው። እቺ ሲካፈል አንዷን ሴንቲሜትር ታጣፋና ሴንቲሜትሩን ብቻ ታስቀራናለች። ስለዚህ 9 ሴንቲሜትር ይሆነናል ለንግዛችን። አሁን ለንግዙንም widthዙንም አግኝተናል። ቀጥታ መልሳችን መምረጥ ነው። ዲ ይሆነናል። Dama Academy.